ለየት ባለ መልኩ እና ከብር ዘንድ በልዩ ዝግጅት የሀገራችንና የአፍሪካ መኩሪያ ወደ ሆነው ወደ ሻለቃ ኃይሌ ገብረስላሴ ቤት ይዘናቸው እንጓዛለን። የሚቀጥለው እኛ መድረክ የምንመክበት ዝግጅት ነው። አሁን አንድ ጋዜጠኛ አንድ እውቅ የኢትዮጵያ ልጅ ጋዜጠኛ ሆኖ ወደዚህ መድረክ ይመጣል። እሱም አንድ ሌላ እውቅ ኢትዮጵያዊ ይዘው ነው ወደ መድረክ ይመጣላችሁ። ሁለቱን እንግዶች ከኔ ሳይሆን ራሳቸው መድረክ ሲመጡ ታገኙዋቸዋላችሁ። እናመሰግናለን። እንዴት ተመለከትከው ይሄንን በዓል? መላው የኢትዮጵያ ሕዝብ በዚህ ፕሮግራም ተከታታይና የዚህ ሰዓት ጋዜጠኛ ኃይሌ በእውነት መቀለድ እንኳን በእኔ አያምርም። መቀለዴ ነው እንጂ ለኃይሌ የሚገባው ነገር አይደለም ማለት የበለጠ ሀብታችን ስለሆነ ነው። እና የዚህ በዓል እንዳልኳችሁ ቅድም የዛሬ ገና በጣም ለኔ የገናዎቹ ሁሉ ገና ነው ብያለሁ። ለዚህ ዝግጅትም ቢሆን ባንተም ተጠያቂነት የምቀርብ ኃይሉም ጉልበቱም አልነበረኝም። ዛሬ የተሰጠኝ ክብርና ጸጋ በጣም የተለየ ነው። በጣም ላመሰግን እወዳለሁ። እንግዲህ ያው አንድ ምን አለ መሰለህ፣ ያው አንተ ብዙ ጊዜ ወደ አሜሪካም ሄደክ ከገጠር መጥተህ እዚህ አዲስ አበባ ውስጥ ብዙ ገጠመኞች አሉ። ልክ እኔ ዛሬ እንደ ጋዜጠኛ ከተመደብኩ ዘንዳ እንደው የሚያስቅም ሊሆን ይችላል የሚያሳዝንም ገጠመኞች፣ ግን አንድ ነገር ማልዘነጋው የሚያሳዝን በዚህ በገና በዓል ብትተውና እንደሚያስቅ ነገር ካለ አድማጮቻችንን እና መላ ኢትዮጵያን ክርስትና ተከታዮች የሚያስደስት ነገር እንደው ብትነግረን። መቼም እንግዲህ ገና ይሄ በዓል ለኔ አንደኛ ባለውለታዬ ነው። አንደኛ ሁለተኛ ደግሞ ለራሳው ማልችለው ቂም አለብኝ። ማለት ምንድነው ድሮ ሀገር ቤት ባለው ሰዓት ከጓደኞቼ ጋር በዚህ ዕለት ማለት ነው ገና ጨዋታ እንወርዳለን ወደ ሜዳ እና ገና ስንጫወት ቢያንስ ወደ 6-7 ጊዜ ተገምሻለሁ። እና ይሄ እንደውም በዚህ ፕሮግራም አዘጋጆቹ ያልከሰሱት ጉዳይ ነው። ይሄን ነገር እንጠይቁልኝ። የተገመስኩት ስጫወት ነው። ገና ስንጫወት እንቁራ የምትጫወተዋ እንትኗ ማለት ነው ሩሯ መታ ብዙ ጊዜ እዚህ አካባቢ ተገምሼ ብዙ ነገር አለኝ እና ቂም አለኝ በቱም ነው። በዚህ አጋጣሚ እንደውም ስለ ገና አንድ ነገር ማንጎራጎር ብንችል ገና አበባ ነው አያሆ ገናው አያሆ ገና አበባ ነው በገና ጨዋታ አይቆጡም ጌታ አያሆ ገናው አያሆ ገና አበባ ነው አያሆ ማታ ነው ድሌ አያሆ ማታ ነው ድሌ። እቺኛዋ እንኳን ከዛችኛዋ ለየት ትላለች። ሞደርኗ ነች። በጣም ነው የማመሰግነው በእውነት ለመናገር ይሁኔ ይሄ ስጦታ እጅግ ከፍተኛ የሆነ ስጦታ ነው። በእጄ እስካሁን አልገባም ነበረ። ሁለተኛው እንግዲህ ከመግዛትም አዳኔ ማለት ነው። ግን ስጦታው ለመላው ኢትዮጵያ ክርስትና እምነት ተከታዮች ስለሆነ እንግዲህ ሁላችሁም ይድረሳችሁ ብያለሁ። ግን ተቀማጭነቱ በእኔ እጅ ነው። አመሰግናለሁ።